የዓለም ባንክ ኢትዮጵያን ጨምሮ ከሰሃራ በታች ያሉ የአፍሪካ ሀገራትን እድገትን ትንበያ ከፍ አደረገም። ከሰሃራ በታች ያሉ የአፍሪካ ሀገራት በዚህ ዓመት ፈጣን የሆነ የ3.8% እድገት እንደሚያስመዘግቡ የዓለም ባንክ አስታወቀ። ፖሊሲ አውጪ የዋጋ ንብረት ለማረጋጋት የወሰዱትን እርምጃ እንደ አንድ ምክንያት ያቀረበው የዓለም ባንክ በሚቀጥሉት 2 ዓመታት ውስጥ እድገቱ እንደሚቀጥል ጠቁሟል። እድገቱ በሚያዝያ ወር ከነበረው 3.5% የጨመረው እንደ ኢትዮጵያ ባሉ ሀገራት የውጭ ምንዛሪና የዋጋ ንረትን በማረጋጋትና የወለድ ቅነሳን በማከናወን ሲል የባንኩ የ2 ዓመት በሚያወጣው የአፍሪካ ፖልስ ዘገባ አመላክቷል። ሮይተርስ በዜና ወኪል እንደዘገበው እነዚህ ምቹ ሁኔታዎች የግል ፍጆታና ኢንቨስትመንትም እንዲጨምር እንዲያደርጉ ሲል ባንኩ የትንበያውን ምንጭ ጠቁሟል። በሚቀጥሉት 2 ዓመታት ውስጥ ዓመታዊ አማካይ እድገት ወደ 4.4% ከፍ እንደሚል ባንኩም ገልጾ ይህም 4.3% ከነበረው የመጀመሪያው ትንበያ ከፍ ያለ ይሆናል ብሏል። የዓለም ባንክ ከቀጠናው 47 ሀገራት መካከል የ30 ሀገራት ምጣኔ ሀብታዊ እድገት ትንበያን ከፍ አድርጎ ተሻሽሏል ሲል በሪፖርቱ አመላክቷል። አማካዩ የዋጋ ግሽበት ከ4% ያነሰ ነው። ከዚህ ደግሞ በተጨማሪ የአሜሪካ ዶላር አንጻር ተዳክሞ የነበሩት አብዛኞቹ የገበያ ገንዘቦች አሁን አገግመው ተረጋግተዋል ሲል በዓለም የባንክ የአፍሪካ ዋና ኢኮኖሚስት ለመገናኛ ብዙሃን ተናግረዋል። በቀጠናው ትላልቅ ምጣኔ ሀብት አላቸው ከሚባሉት መካከል የሆኑት ኢትዮጵያ፣ ናይጄሪያ እና አይቮሪ ኮስትን የምጣኔ ሀብት እድገት ትንበያ ባንኩ አሻሽሏል። የዜጎች ገቢን በዚህ ዓመት እና በሚቀጥሉት 2 ዓመታት በፍጥነት ያድጋል ሲል የዓለም ባንክ ማስታወቁን ሮይተርስ የዜና ወኪል ዘግቧል። ሪፖርቱ አክሎም ይህ ምጣኔ ሀብት ከ10 ዓመታት ተከታታይ መዳከም በኋላ ቀስ በቀስ ማደጉን የሚያመላክት ቢሆንም መልሶ ማንሰራራቱ በአስተማማኝ ሁኔታ የጸና አይደለም ሲል አስታውቋል። የቀጠናው ምጣኔ ሀብት በአሜሪካ ፕሬዝዳንት ዶናልድ ትራምፕ ፖሊሲዎች ምክንያት በተፈጠረ የንግድ አለመረጋጋት እየተፈተነ መሆኑን ገልጿል። በተጨማሪም ከፍተኛ የብድር ጫናና በሚሊዮን የሚቆጠሩ ወጣቶችና ስራ አጥነትን ለአካባቢው ሀገራትም ስጋት መሆኑን ጠቁሟል። በዩናይትድ ስቴትስ እና በአፍሪካ ሀገራት መካከል ያለው ቁልፍ የንግድ ስምምነት የሆነው አጓን በተመለከተ የንግድ ተግዳሮቶች አሁንም በጉልህ ይታያሉ። ይህ እንዴት እንደሚፈታ አናውቅም፣ ብዙ ድርድሮች እየተደረጉ ነው ሲሉ በዓለም ባንክ የአፍሪካ ዋና ኢኮኖሚስት አንድሪው ተናግረዋል። የዓለም ባንክ መንግስታትም አነስተኛ እና መካከለኛ ኩባንያዎችን ለማጎልበት የንግድ ሁኔታን በማሻሻል የስራ ዕድሎችን በመፍጠር ላይ እንዲያተኩሩ አሳስቧል። በዓለም ባንክ የአፍሪካ ዋና ኢኮኖሚስት አንድሪው ዳባን እነዚህ ስራዎች ጥሩ ደሞዝ የሚያስገኙና አስተማማኝ ህይወትን የሚፈጥሩ መሆን አለባቸው ብለዋል። አክለውም በአገራት ውስጥ ከሚፈጠሩ የስራ ዕድል 3/4 የሚሆነው መደበኛ ባልሆነ ዘርፍ እንደሆነ ጠቁሟል። የስራ ዕድል አለመኖርና ሌሎችም ቅሬታዎችም ካለፈው ዓመት ጀምሮ በኬንያ፣ በናይጄሪያ፣ በማዳጋስካር በወጣቶች የተመሩ ህዝባዊ ተቃውሞዎችም ተቀስቅሰዋል። ይህ ፖሊሲ አውጪዎች ያለባቸውን ፈተና ያሳያል። እነዚህ ችግሮች አለመፈታትም የሚያስከትለው መዘዝ ለማስላት አስቸጋሪ ነው። ምክንያቶቹን ማየት የጀመርን ይመስለኛል ብለዋል አንድሪው። ከኦሮሚያ ክልል ተፈናቅለው በዋግምራ ዞን ተጠልለው የሚገኙ ተፈናቃዮች የከፋ ችግር ውስጥ መሆናቸውን ገለጹ። ከኦሮሚያ ክልል ምስራቅ ወለጋ ዞን ተፈናቅለው በአማራ ክልል ዋግምራ ብሔረሰብ አስተዳደር ሰቆጣ ከተማ አቅራቢያ ተጠልለው የሚገኙ ተፈናቃዮች የምግብ አቅርቦት እጥረት ጨምሮ የተለያዩ ችግሮች መጋለጣቸውን አዲስ ስታንዳርድ ገልጿል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የገለጹ አንድ ተፈናቃይ ከ4 ዓመት በፊት ጥቅምት 20 ቀን 2014 ዓ.ም ከኦሮሚያ ክልል ምስራቅ ወለጋ ዞን አለምሰዬ ቀበሌ ማንነትን መሰረት ባደረገ ግጭት ምክንያት ቤት ንብረታቸውን ጥለው መውጣታቸውን ለአዲስ ስታንዳርድ ተናግረዋል። ተፈናቃዩ 3 ሄክታር ገደማ እርሻ ነበረኝ፣ 10 ከብቶችም ነበሩኝ። ይህ ሁሉ ነው ጥዬ ወጣሁት። ግጭቱን ተከትሎ እሳቸውን ጨምሮ በርካታ ነዋሪዎች ቀያቸውን ለቀው ለመሰደድ መገደዳቸውን የገለጹ ግለሰቡ ጎረቤቶቻቸው ወደ አዲስ አበባና ደብረ ብርሃን ከተሞች መሄዳቸውን በመግለጽ እኔ ግን የዚሁ ዋግምራ ተወላጅ ስለሆንኩኝ ወደ ትውልድ ቦታ የገባው ብለዋል። የ60 ዓመት አዛውንቱ ተፈናቃይ ወደ ምስራቅ ወለጋ የሄዱት 1977 ዓ.ም እንደነበር አስታውሰው አሁን ከ40 ዓመት በኋላ ወደ ትውልድ ቀያችን ተመልሰናል በማለት ተናግረዋል። ወደ ትውልድ ቀያቸው ተመልሰው በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ሰቆጣ ከተማ አቅራቢያ በምትገኘው ማይጉሊት የተባለች ቀበሌ ቢጠለሉም እዚህ የሚያጋጥማቸው ከድጡ ወደ ማጡ እንደሆነ ገልጿል። በቂ ድጋፍ አልተደረገልንም፣ እንደ ተፈናቃይ በወር እርዳታ ቢሰጡንም ጥሩ ነበረ፣ የሀገር ያለ ብለን ቁጭ ብለናል ሲሉም በምሬት ተናግረዋል። የ7 ልጆች አባት መሆናቸውን የገለጹት አዛውንቱ ግማሾቹ ልጆቼ ከኔ ጋር አሉ፣ ቀሪዎቹ ግን ሸቅለን እንብላ ብለው ወጥተዋል፣ በዚህም ተበታትናን ሲሉ ገልጸዋል።
እኔ ህመምተኛ ነኝ፣ ሸቄ መኖር አልችልም፣ መጠለያ ላይ ወድቄ ነው የሚገኘው፣ በቂ አይደለም እርዳታው፣ መብራት እንኳን አስገቡልን ብለን ብንጠይቅ የሚሰማን የለም፣ መንግስት ወደ ቦታችን ለመመለስ ነው እቅዱ ተብለናልም ያሉት። ቀጥል አድርገውም ምን ነው ዜጋ አይደለንም ወይ? እስከዛው ስለምን እንራባለን ለምን እንጠማለን እያልን ነው እየጮህን ያለነው። ነገር ግን የእውነቱ አሁን መፍትሄ ስለሌለ ዝም ብለን ቁጭ ብለናል የሚሉት አዛውንቱ ምን ነው ባልተፈጠርኩ የሚባልለት ደረጃ ላይ ደርሰን ነው ያለነው። አሁን ከለምለም ሀገር ስንት ንብረት ጥለን የወጣ ነው። ይሁንና መንግስት እንደ መንግስት ወገኖቼ የት ደረሱ ብሎ መጠየቅ ነበረበት ሲሉ ተናግረዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።